ከህይወቷ ውጪ እሷ ነች ህይወት ተገባች። ከህይወቷ ውጪ የነሱን ግንኙነት ለመበጥበጥ የምትሄጂበት መንገድ እህቴን እያሳዘናት ነው እኮ። ቆይ አልገባኝም። እሷ ነች እኔ ውስጥ የገባችው እያልኩኝ እኮ። እሷ ያንቺ ህይወት ውስጥ ገባችም አልገባችም ነገርኩሽኝ አይደለ? ከዚህ በኋላ ይኸውልሽ እዚህ ጋር ካሜራ ደቀሽ ምን አልሽ ምናምን አይመለከተኝም። እኔ የሰማሽኝ ነው። ከእህቴ ህይወት ውስጥ ውጪ። ከዚህ በኋላ በዳኒና በእህቴ ላይፍ ውስጥ አንቺ የሆነ ነገር አድርገሻል ቢባል የምሬን ነው የምልሽ ማለት የማትወጪው ነገር ውስጥ ነው እንዲህ አንጠልጥዬ የምከትሽ። ይሄን ነግሬሻለሁ። ኖ በመጀመሪያ ደረጃ አዳምጠን፣ እንደዚህ በማስፈራራት አይደለም። ኖ አልነካም። እሺ አልነካም። አሁን አንተ እንዲህ ስላልክ አይደለም፣ ግን እዚህ ጋር የብዙ ሰው ህይወት ይጎዳል፣ የብዙ ሰው ህይወት ይበላሻል። አይመለከተኝም፣ ስለማንም ህይወት አይመለከተኝም። እንደዛ ብለህ እዚህ ጋር የሚያሳስበኝ የእህቴ ጉዳይ ነው እኮ። እንደዚህ ብለህ እህቴን እንኳን አንቺ አይደለሽም እንኳን ሌላ ሰው እኔ እንኳን ነግሬሻለሁ አለ በሙሉ አይኔ ማያት እህቴ አይደለችም። እሺ እንኳን አንቺ እሷን ማመናጨቅ ምን ማለት ምናምን ለደቂቃ ከፍቷት ማለት አልፈልግም። እኔ አሁን እኮ አልደረስኩባችሁም አይደለ? እህቴ ላይ የመጣሽው የደረስሽው አንቺ ነሽ አይደል? አልደረስንባችሁም። ከእህቴ ህይወት ውጪ መሀል ላይ ገብተሽ የእህቴንና የዳኒን ህይወት ይበጠበጥሽ አንቺ ነሽ። እሷ ነሽ መሀል ላይ የገባች ያለችው። ያልተረዳው ነገር እኮ እሱ ነው አባት እንዴ። ይኸውልህ በመጀመሪያ ደረጃ